እናቴ ፖሊሶች መጥተው አጡህ ምንድነው አለችኝ እና እናቴ በጣም ፈርታለች፣ እያለቀሰች ነው እና እሱን እና እንዳመልጥላት እንድሄድ ፈልጋለች እናቴ። እኔ አልፈለኩም መሄዱን ማምለጡን፣ ምክንያቱም ላላጠፋሁት ነገር ብታሰርም ብከሰስም ምንም አይመስለኝም። ግን እናቴ በቃ ስትለመነኝ ስትማጸነኝ እኔ አንተ ታስረ ከማይ በቃ በሞት ይሻለኛል ስትለኝ የእናቴንም ባልቻልኩም። እናት ነች፣ ምንም ብትሆን እናት ነች። እናት ነች እና እናቴ ካለህበት ሂድ ሌላ ቦታ ግባ ብላኝ ያው ሻንጣ የተወሰኑ ልብሶችን ይዤ መውጣት ችያለሁ። እቤትም አላደርኩም። ጓደኛዬ ኪራ ጋር ነበር ያደርኩት። ምክንያቱም ሌሊትም ተመልሰው ይመጣሉ ላይ ነበር። ሌሊትም ተመልሰው መጡ። ደውላ ነገረችኝ። አሁን ስልኳን ሊጠለፍ ይችላል። ስልኬንም አጠፋፍቻለሁ። እንግዲህ ከአላህ ጋር ያው በረመዳን መሰደድ ነው፣ አማራጭ የለኝም። እንግዲህ የዘንድሮ ረመዳን አላህ ይሁነኝ። ጾም ነው፣ የእርቅ ጊዜ ነው። እርቅ ማውረድ መስማማት ሲሆንብን በአንዳንድ ሰዎች ተልካሻ ጉትጎታ ያው እኔ ላይ አድርገዋል። ያው የቤት እህት ክፋት እንደሌለባት አውቃለሁ። ምክንያቱም ብዙ ነገር ስለማታቅ ነው፣ የኔና የቤቲ ፍቅር ስለማታቅ ነው፣ የኔና የቤቲ ነገር ስለማታቅ ነው እንጂ እንደዚህ እንደማታረግ እርግጠኛ ነኝ። ቤቲን ምን ያህል እንደምወዳት ማለትም መርየምን ማለት ምን ያህል እንደምወዳት፣ ምን ያህል እንደማፈቅራት፣ ምን ያህል እንደምሳሳላት ብታውቅ፣ ምን ያህል እንደምንከባከባት ብታውቅ እንደዚህ እንደማታደርግ እርግጠኛ ነኝ። ምክንያቱም